ይሁን ከሞገስ ትርጉሞች መካከል አንዱ መታሰብ ማለት ነው። የእግዚአብሔር ሞገስ በህይወታችሁ ላይ ሲለቀቅ አስባችሁት የማታውቁ ሰው ስለእናንተ ማሰብ ይጀምራል። ከእግዚአብሔር ዘንድ ፈውስን መቀበል ከፈለጋችሁ በሽተኛ መሆን አለባችሁ። በሽተኛ የሆነ ሰው ብቻ ነው ፈውስን የሚቀበለው። ጤነኛ ነኝ ብሎ የሚያስብ ሰው አይቀበልም። ከእግዚአብሔር ዘንድ ምህረትን መቀበል ከፈለጋችሁ ኃጢአተኛ መሆን አለባችሁ። ኃጢአተኛ የሆነ ሰው ብቻ ነው ምህረት መቀበል ያለበት። ከእግዚአብሔር ዘንድ ሞገስ መቀበል ከፈለጋችሁ ሀፍረት በሆነ ህይወት ውስጥ መመላለስ፣ ሞገስ አልባ በሆነ ህይወት ውስጥ መመላለስ አለባችሁ። እና እግዚአብሔር ሙሉ እስራኤልን አየና እንደዚህ ሰውዬ ሞገስ አልባ የሆነ ሰው የለም። ለዚህ ሰውዬ ሞገስ መስጠት አለብኝ አለ። ለምን? የአባቱ ባሪያ ጭምር የረሳው ሰው ነው። ቤተ መንግስት ምግብ ያቀርብለት የነበረ ሰው የረሳው ሰው ነው። በብዙ የተረሳችሁ ሰዎች ካላችሁ ሞገስ የሚያስፈልጋቸው ሰዎች ሞገስ የሌላቸው ሰዎች ናቸው። በብዙ የተገፋችሁ፣ በብዙ የተረሳችሁ፣ የአባቶቻችሁ ቤቶች የረሷችሁ፣ ዘመዶቻችሁ፣ ወንድሞቻችሁ የረሳችሁ ካለ አንድ ነገር ልነግራችሁ እፈልጋለሁ። የሚፈውስ አምላክ አለ። እናንተን የሚረዳ፣ እናንተን የሚያግዝ፣ የእናንተን ህይወት የሚቀይር፣ የእናንተን ህይወት ወደ ክብር የሚያሻገር